የዲ ቤተሰቦች አክርረውት ነበር መጀመሪያው መጣታ አሁን አከበድ ከዛ ደግሞ የሁላችን ቤተሰቦች ከመጣን በኋላ 2 ሚሊዮን መጨመር ቀላል አይደለም። አላማው ግን በጣም ትልቅ ነው። በተለይ ካንሰር ላይ በደንብ የሚገርመው እንግዲህ ካንሰር ራሱ እኮ በጣም ብዙ ሰዎች ተሳትፈው እንኳን ገንዘብ በማሰባሰብ ሂደት ላይ ራሱ ብዙ መስዋዕትነት የሚጠይቅ ነው። ግን ደግሞ ካለው ላይ ቀንሶ እንደገና በጎ ተግባር ለሚሰሩ ተቋም እንደገና ማካፈል ትርጉሙ በጣም ትልቅ ነው። በጣም ትልቅ ነው። አዲስ ተቋም ለዛውም እና አላማውን በጣም ትልቅ ነው። ቀላል አይደለም። በየቤቱ አለ። በተለይ ካንሰር አሁን እንደዚህ እንደምናስበው አይደለም። በጣም እየተንሰራፋ ነው ያለውና ያልተወራለት ልክ የሆነ ጊዜ ኤችአይቪ መጣ ተባለ። ከዛ የሆነ ጊዜ ቅድም አሁን ወባ እያልን በገጠመኝ አነሳ ነው እንደዛ እየተባለ ብዙ ሰው ዋጋ እየከፈለባቸው አንዳንዴ የሞተ በቃ አረፈ ብለ ቤተሰብ ግን ብዙ ዕዳ ተሸክሞ የሚሄድባቸው አሉና አሁን በተለይ አሁን በዚህ ፋውንዴሽንም እንትን ካልኩ በኋላ ጆይን ካደረግኩ በኋላ የምናገኛቸው የጤና ባለሙያዎች አሉ ከጤና ጥበቃ ሚኒስቴር ሳይቀር እንደዚህና መረጃዎችን ሲያመጡ ስንሰማ እኔ ራሴን መከታተል እንዳለብኝ ነው። በተለይ ደግሞ ሴት ስትሆኚ በዚህ አጋጣሚ እህቶች እናቶች በጣም መናገር ፈልጋለሁኝ። በጣም በቃ እንደ ቀላል ነገር ነው የምንሰማው። ራሳችሁን ቼክ አድርጉ እንደዚህ አድርጉ በጡት ካንሰርም በማህፀን ካንሰርም እንደዚህ የሚባለው ነገር ማለት ነው። በመረጃ ደረጃ ሲመጣ ምናምን ራስሽን እስከምትጠራጠሪ ድረስ ነው የምትሆኚው ማለት ነው። ሳናቀው ሰሞኑን አንድ ፕሮግራም የሰራሁት ነበር ይሄ የታፈኑ ድምጾች የሚል አንደኛው ካንሰር ጋር የተያዘ ነው። በየቤቱ ያልሰማናቸው በጣም ብዙ ድምጾች አሉ፣ ሲቃ ድምጾች። በየቤቱ ብዙ ያልታበሱ እንባዎች አሉ፣ በየቤቱ የሚያለቅሱ ማለት ነው። እንደገና ደግሞ እንደዚህ አይነት በሽታዎች ሲመጡ በነገራችን ላይ ቀድም እነሱ እንዳሉት ካንሰርን በለው እንደዚህ ማይድን በሽታ የለም ቶሎ ከተኬደ። ለዛ ነው ጤና ጥበቃ ሚኒስቴር ቶሎ ራሳችሁን ታከሙ ምንድነው ተመርመሩ ቅድመ ምርመራ የሚባለው ነገር ግን ሳይታሰብ ስር ሰዶ ይገኛል። ወይም ከታወቀ በኋላ ደግሞ እንደ ነውር አንዳንዶቹ እንደውም እንደ እርግማን ሁሉ የሚቆጠር እንደውም እዛ ባለሙያዎችን ሳናግራቸው ተረግመህ ነው ወይ ምናምን ራሳቸው በራሳቸው ደግሞ ምን በድዬ ነው ለምሳሌ 10 ሰው ቢኖር በአካባቢ ከነሱ የተለየ ነው ምን በድዬ ነው ይሄ በሽታ የመጣብኝ ብሎ ራስን እንትን የማድረግ ምንድነው የመገደብ የመከለል ከማህበራዊ ህይወት ራስን ማራቅ እንደዚህና በእውነት እንደናስረሳ አይነት ደግሞ ትልልቅ አንጋፋ ደግሞ የኪነ ጥበብ ባለሙያዎች ራሱ ቴራፒ ያስፈልጋቸዋል። ሰዎቹ ይሄ የማዝናናት ራሳቸውን እንዲረሱ ማድረግ እንደዚህ አይነት ነገሮች በራሱ በጣም ያስፈልጋቸው ብዙ ህሙማን አሉና እንደው ተመልካቹን እንትን እንዳንለው እንጂ ቀየር እንዳናረገው ሙዱ ግን አንዱ ራሱ እንዳልኩት ቀደም ለማለት እንደፈለኩት ይሄ መቄዶንያ ራሱ ስንሄድ እንዲህ አይነት አሉ እንደዚህ አይነት ከቤተሰብን ተገለው ሊሆን ይችላል ወይ ባሉበት ቦታ ላይ ስቴጁ በጣም ከፍተኛ ደረጃ ደርሶ የሚያስታምማቸው አጥተው መቄዶንያን የተቀላቀሉ ሆስፒታል አለው መቄዶንያ ይሄ ያው እንደ ጤና ጣቢያ እንበለው አይደል አይታችሁታል እዛ ላይ ራሱ ታያቸው በሽተኞች አሉ ህሙማን አሉ ምናምንና አንዳንዴ እንደዚህ ሳናወራቸው በግልጽ አውጥተን ሳናወራ ሳንነጋገር ቀርተን ብዙ ሰው ይዘውብን የሚሄዱ በሽታዎች አሉ እና እንደዛ ነው እኔ አሁን በተለይ ቀረብ ብዬ ሳይው እየተሰማኝ ያለውና ብቻ ያው መሰራት አለበት ነው። አይ አላማው በጣም ትልቅ ነው። ሁላችንም እናግዛለን እንግዲህ ቦርድ አባል አይደል በምንፈልገው ነገር ማስፈለገ ማቆም በቅርበት ለመግለጽ ነው ስልጣን አይደለም እሱ። አንዳንድ ጊዜ ቅድም ያነሳ ነው እኮ በረከት የምናገኝባቸው ለበረከት የተቀመጡልን ብዙ ቦታዎች አሉ። ሰው ላይ ነው በረከት ያለው ሌላ ቦታ አይደለምና እንደዚህ አይነት ድርጅቶች ሁላችንም ተባብረው በተለይ የሚዲያው ቅርበት ያለን ሰዎች ምናምን ቀላል አይደለም ያለ ተቀባይነት ትልቅ ነው። ደግሞ ሁሉም ይሄ ቁም ነገር የማይሰራበት ጊዜ አለው። አንዳንዴ በመኝታ ያልፋል። አንዳንዴ እንደው ምን ሰራው ዛሬ ብለሽ የምታሳልፊያቸው በጣም ብዙ ሰዓታት አሉ እና በነዛ ሰዓታት ራስን ገድቦ በእንደዚህ አይነት ቦታ ላይ ተገኝቶ ለሌሎች ሰዎች ተስፋ መሆን እንደገና ስራ የሚሰሩ ሰዎችን ደግሞ ማገዝ አብሯቸው በመዋልና ማሳለፍ ቀላል አይደለም። እርዳታ ገንዘብ ብቻ አይደለም። መሄድ መጎብኘት እንደገና ደግሞ ይሄ ማውራት ሰው የናፈቃቸው ብዙ ሰዎች ይኖራሉ። ህመም የሚያዳምጡ ብዙዎች አሉና ቀላል ነገር አይደለም። ይሄንንም የሰሩ ማሳለፍ አንዳንዴ እኔ ራሴን የማረጋጋበት ስፍራ ማለት ሰው አይደለም በሆነ አጋጣሚ የሆኑ ነገሮች ሀፕን ያደርጋሉና የራሳችን ችግር ላይ ፎከስ እናደርግና በጣም ብዙ እናስባለን እና እንደዚህ አይነት ቦታ ላይ እጂ የሆነ ሰንበዲን ታሪክ ስሰማ የሆነ በጣም ትልቅ እንግዲህ ሰው አይደለም ጊዜ መቼ እንደሚጥለን አናውቅም፣ መቼ እንደሚፈጠር አናውቅም። መጥፎ ነገሮች እና አንዳንዱ ቁጭ ብለን ስንሰማ ይሄ ሰው መውደቅ ነበረበት ምናምን እንላለን እና በቃ የራስህን ትተው ትወጣለህ።
በቃ እኔ እኮ ሰላም ነኝ የምትለውን ነገር የምትረጋጋበት በደንብ ታማረሪና የባሰውን እነሱንም ይማራቸው። እኔ አንድ እንትን ልንገራችሁ፣ ያው ካነሳ ነው አይቀር ይሄም አንድ ጉዳይ ነው ብዬ ስለማስብ አንድ ሐኪም ከነገረኝ ከገጠመኞቹ መካከል ነው እና አንድ እናት በማህፀን ካንሰር ታማ 2 ልጆቿ ጋር ነው የምትኖረው። ከዛ ግን የሆነው ምንድን ነው በጣም ያው ትንሽ ሽታ እንትን ይኖረዋል፣ ንጽህና መጠበቅ ያን አቅም የላቸውም ልጆቹ ምናምን ነገር እና ስቴጁን በጣም ደረጃውም ከፍ ብሎ ስለነበረ በጣም ከባድ ነበረ። ስለዚህ አከራዮቿ ውጭ ይሏታል ከቤት፣ ምክንያቱም ሌሎች ተከራዮች ሊለቁብኝ ነው በአንቺ የተነሳ አይነት ነገር ይሏታል። በዛ ሁኔታ ላይ መረጃ ይደርሳቸውና ይሄዳሉ። እነሱ ሲሄዱ በቃ በጣም ከባድ ነበረ እና ልጆቹ ሰው ሲሄድባቸው በጣም ያጨሳሉ፣ የሆነ የሚጫጨስ ነገር ሽታው እንዲጠፋ ምናምን ማለት ነው። ተማሪዎች ናቸው፣ ትምህርታቸውን አቋርጠው ነው እንደዛ የሚያደርጉ። መጨረሻ ላይ እኛ ሄድንና አሉ ያው በቃ መጸዳት ያለበት ተጸድቶ እንደዚህ ቤቱንም እሷም ራሷ እንደዛ ነገር። ከዛ በኋላ ወደ 6 ወር ቢያንስ የሰላም እንቅልፍ ተኝታ አደረች ሴትዮዋ ማለት ነው። ማለት የፈለኩት ምንድን ነው ለልጆችም ስነ ልቦና ለእሷም ስነ ልቦና ቢያንስ ምን ይላሉ እነሱ ሰው በሰውነቱ ተከብሮ ልክ ሰው ሲወለድ እልል ብለን እንደምንቀበለው ሁሉ እስከ ለተሞቱ ድረስም ደግሞ ተከብሮ መሞት አለበት። ሰውነቱን ሳይጸየፈው መሞት አለበት። አንዱ መቄዶንያም ያን ነው እያደረገ ያለው አይደለም። ሰው ቤተሰብ የገፋቸውን በሽታ የጣላቸውን መንገድ ዳሩ የአእምሮ ማን የሚባሉትን መቄዶንያ ወስዶ ምናደረገ ሰው ናችሁ፣ ዋጋ ይገባችኋል። ይሄ እግዚአብሔር የፈጠረውን ፍጥረት ተንከባክቦ ያው ደግሞ መጨረሻ ላይ መሬት ብላችን መግባታችን ስለማይቀር ለዛ ማብቃት ነው መቄዶንያ አንደኛው ዓላማ። እና እንዲህ አይነት በሽታዎች ደግሞ በጣም ይሄን ያደርጋሉ፣ በጣም ይገፋሉ ምናምን። አንዳንዴ እንትና ታመመ ሲባል እንሰማና ድንገት የሆነ ጊዜ ሞተ ነው እንሰማ። ከዛ ከህመሙ እስከ ሞቱ ድረስ ያለው እርቀት ግን ፔኑ እንዴት እንደሆነ ያ ሰው ከራሱ ጋር እንዴት እንዳሳለፈ፣ ቤተሰብ እንዴት ተጨንቆ እንዳሳለፈ፣ በኢኮኖሚ ሊሆን ይችላል፣ በስነ ልቦና ሊሆን ይችላል፣ ራሱ በበሽታው በመታመም ብዙ ነገሩ እንዳሳለፈ ብዙዎቻችን አናውቀውም። እና አንዳንዴ እንዲህ አይነት ቦታዎች ሂደን ስናይ ነው የምንረዳ ብዬ ማስበው። ይሄም ከመቄዶንያ ያልወጣንም መቄዶንያ ላይ ሂደን የምናየው ይሄ የሆነ እንትና ታሞ ሞተ ከመባለት አውጥቶ ቢኒ ወይም ሌሎች ወንድሞች እህቶችም እዛ የሚያገለግሉ ሰው በሰውነቱ ተከብሮ ይሙት መሞቱ ካልቀረ ማለት ነው። ተጸይፈ ነው ራሱን ጠልቶ እግዚአብሔርን አማሮ ምናምን መሆን የለበትም መሞት ያለበት። እና እንዲህ አይነት ተቋማት ሲመጡ በልሻ ፋውንዴሽን አይነት የራሳቸውም ተሞክሮ ስላለ ከቤተሰብ ቅድም እንዳነሱት ሰው ተከብሮ ነው ማለፍ ያለበት። ሲሆን ይድናል፣ ከእግዚአብሔር ጋር ይድናል። ቀድሞ ከተካሄደ መዳን የሚችል በሽታ ነው ሐኪሞችም ይላሉ። በጣም 80% 90% በጣም መዳን የሚችል በሽታ ነው ቀድሞ ግን እንደዚህ በጣም ገፍቶ ደግሞ ሳይንሱ አይድንም ያላቸው ካሉ ደግሞ ቢያንስ እስከ ለተሞታቸው ድረስ ተከብረውና እግዚአብሔርን አመስግነው በንጽህና መሞት አለባቸው። እንደዚህ አይነት ዓላማ ነው ድርጅቱን ያለው። መቄዶንያ የሚሰራው ያን እንግዲህ መቄዶንያ በጎ ሀሳብ ያላቸው ሰዎችና ድርጅቶች ማሳመን የቻለ ነው። በዛ ውስጥ ያሉትን ሰዎች ሄደን ስናያቸው የሚሰማን ስሜት እንዳለ ሆኖ የራሳቸውን ደግሞ ነገር መስራት ፍላጎት ያላቸው ሌሎች ሰዎችን ተቋም መስርተው ሰው መርዳት እንዳለባቸው የሚገፋ ሀሳብን የያዘ ትልቅ ተቋም ነው። እንግዲህ ቀደም ሲል ያልሽው ነገር አለ ስትሰሚው እንኳን የሚከብድ የልጆቹና የእናታቸው ታሪክ። በዚህ ታሪክ ውስጥ ያለፉ በጣም ብዙ ወገኖች አሉ። በህመም ውስጥ ያለፉ ረዳት ያልነበራቸው እርዳታ ለመጠየቅም የሚሳቀቁ እዛ ቦታ መቆም አይገባኝም ደግሞ ሰው አያዳምጠኝም የሚሉ። ስለዚህ ያንን ነገር ሰብሮ የወጡ በእርዳታ ነገር ላይ የተሰማሩ ለሰው የቆሙ የሰውን ሀሳብ የሚደግፉ ተቋማት በጣም ሊመሰገኑ ይገባል። ዛሬ በልሻ እንግዲህ የራሱን በጣም ብዙ ሰዎች እየረዳ ያለ የብዙ ሰዎችን ችግር እየፈታ ያለ ቢሆንም ግን ደግሞ ለመቄዶንያም ደግሞ ምስጋና ያስፈልጋል። ከ8000 በላይ ወገኖችን መጠለያ የሰጠ ምግብ የሰጠ ፍቅር የሰጠ እንክብካቤ የሰጠ ተቋም ስለሆነ እኛም ካለን ላይ ሰጥተናል ብለዋል። ይሄ ለሁላችንም በጣም አሪፍ ነገር ነው። እናመሰግናለን። ነቃ